ከሸረሪናው ውጊያ በኋላ ህወሓት ለሶስተኛ ጊዜ ዛሬ መግለጫ አውጥቷል። ከሸረሪናው አቅጣጫ ከተካሄደው ውጊያ በኋላ የህወሓት አመራር በወቅታዊ ሁኔታ ላይ ያተኮረ ሶስተኛው መግለጫ ዛሬ ይፋ አድርጓል። በዚህም መግለጫው የሱዳኑ ፈጥኖ ደራሽ ወቅቶኛል ሲል ክሱንም አሰምቷል። በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት በሰራዊቱ ሙሉ በሙሉ መመከቱና የጠላት እቅድ ሳይሳካ መቅረቱም ይታወቃል። በወልቃይት ሁመራ እና ሸረሪና አካባቢዎች አዲስ ወታደራዊ ግጭት ከተከሰተ ወዲህ ደግሞ ህወሓት በተከታታይ ቀን መግለጫ እያወጣም ይገኛል። ቅዳሜ ዕለት የተነሳው አርሚ 7 የህወሓት ታጣቂዎች በቦታው በሚገኘው መከላከያ ሰራዊት ላይ ትንኮሳ የፈጸመ ሲሆን የመንግስት የጸጥታ ኃይሎች በወሰዱት አጸፋዊ እርምጃ ታጣቂዎቹ መደምሰሳቸውና ላለፉት 6 ዓመታት ሲጠቀሙበት የነበረው ካምፕ በመከላከያ ቁጥጥር ስር መዋሉ ተነግሮ እንደነበር የዚህ ሰሞንኛ ዋነኛ የሚዲያ ሽፋን ሆኖ መቆየቱም ይታወቃል። አሁን ደግሞ ራሱ የለኮሰውን እሳት አድማሱን ለማስፋትና ቀጠናዊ እንዲሆን ለማስመሰል እየተከተለ ያለው መንገድ የሰሞኑ ቅጥያ መሆኑ ሁሉም ተረድቷል። ሆኖም ግን አሁንም ከአልቡርሃን ጋር ወግኖ በሱዳን ጦርነት ተሰማርቶ የነበረው የአርሚ 7 አባላት ከሰሞኑ በደረሰበት ወታደራዊ ምት ተበትኖ መቅረቱ የቅርብ ጊዜ ትውስታም ነበረ። በአጠቃላይ ህወሓት ለሶስተኛ ጊዜ ባወጣው መግለጫ የሱዳኑን ፈጥኖ ደራሽ ቡድን ከሷል።